ሳስበው ግን ማን ያዘዋል ልክ ነው አይደለ? ሞተች ስንት ቀን ሆኗት ረሳችኋት አይደል? ሬስት ኢን ፒስ ብላችሁ ፖስታችኋል። በጣም ማዘናችሁ ነግራችኋል። እሷ ስለሞተች ግን ህይወት ያቆማችሁ ሰዎች አላችሁ። አድናቂዎቿ ከ400,000 በላይ ፎሎወሮች አሏት። ብዙ ሚሊዮን ቪው አላት። ጓደኞቿ ረሳችኋት አይደል? ምን ለብሼ ልውጣ፣ ምን ልብላ፣ ማን ላግባ፣ የራሳችሁን ነገር ነው የምታስቡት። አያችሁ፣ ስትሞቱ ትረሳላችሁ። አንድ ሳምንት እንኳን አያስብላችሁም። ለምን የሀገር መሪ ቢሊየነር ባለሀብት ሰው አትሆኑም? ስትሞቱ ትረሳላችሁ። ለራሳችሁ መኖር ጀምሩ። ለፈጠራችሁ እግዚአብሔር መኖር ጀምሩ። ምክንያቱም የማይረሳችሁ እሱ ነው። እዚህ ምድር ላይ ስትሞቱ ትረሳላችሁ። ቴክስት ያልመለሰችውም እንትና እኮ እንደዚህ ይለኛል። አትጨነቅ ወንድሜ፣ ስትሞት ትረሳል። እግዚአብሔር ግን አይረሳህም። ለምን ፈጠርከኝ ብለህ ጠይቀው። ለዓላማ መኖር ጀምር። ሰው ወደደ ጠላህ አያገባም። ያንተ ቤት ስራ አይደለም። እግዚአብሔር እናንተ ከተስማማችሁ በህልማችሁ ላይ ያንን ኑሮው። ስትሞት ከረሱ ስትኖር እንዲቆጣጠሩ አታድርግ ወንድሜ። ትረሳለህ። አንተ ምንንም ትረሰኛለህ። ሞቼ ምናልባት ይህን ቪዲዮ ለቪት ልታየው ትችላለህ። ረስተኸኝ ያ ብሮ የሚባለው ልጅ። ስለዚህ እንድትቆጣጠረኝ አላደርግም። የራስን ህይወት ኑር።